ያስጨነቁ አርቲስቶችና በምላሹ የደረሰባቸው በደል። መንግስትን የሚቃወሙ አርቲስቶች፣ አርበኞችና አክቲቪስቶች በየዘመኑ ይፈጠራሉ። በዛሬው ጥንቅራችን በመሳሪያ ሳይሆን በዜማቸው መንግስትን ያስደነገጡ፣ ጎራዴ ሳይመዙ በብዕራቸው ብቻ ቤተ መንግስት የደረሱ፣ የህዝብን ሮሮ በጥበብ ጅራፍ አስወንጭፈው በላተኞችን ተው ያሉ አርቲስቶችን በዝርዝር እናስቃኛቸዋለን። ምን አይነት ስንኞችን ቢቋጥሩ፣ በምን አይነት ቃላት ብዕራቸውን ቢከትቡ መንግስትን እንዳስቆጡና የደረሰባቸውን አጸፋም እንገልጣለን። ወደ ሰከላቲው ቤተሰቦች እናንተም የድርሻችሁን እየተወጣችሁ ቪዲዮን ላይክ እያደረጋችሁ ሐሳብ አስተያየታችሁን ከስር እያስቀመጣችሁ አብራችሁን ዝለቁ። ሰከላ ዳኘው አለ ወኔ በሚያስታጥቁ ሙዚቃዎቹ ይታወቃል። ገና ከዓመታት በፊት ከአርቲስት ማዲንጎ የቀብር ስርዓት ሲመለስ በአዲስ አበባ ድብደባ ደርሶበት እንደነበር ይታወቃል። ሐሳብና ድጋፉን ባህሉንና እምነቱን በግልጽ በማቀንቀኑ ይወደዳል። በቅርቡ ወንድ ልጅ ቆረጠ ሲል በግልጽ ለፋኖ ያለውን ድጋፍና ፍቅር በሚነዝር ድምፁ አቀንቅኖታል። ብዙ አርቲስቶች ይህ አይነት ወኔና ድፍረት እንደሌላቸው ይነገራል። እንደው ከሆነ እንኳን በቅኔና ለዘብ ባሉ ግጥሞችና ሐሳብ እምነታቸውን ያንጸባርቃሉ። ዳኘው አለና ጥቂት መሰሎቹ ደግሞ እንቅጩን በመናገር ይታወቃሉ። በእርግጥ የጥበብ ኃይሉ በበሰለና እያደር በሚጎመራ ስንኝ ሐሳብን መቋጠር እንደሆነ ብዙ ሊቆች ይስማማሉ። አንዳንዶችም የምን ዙሪያ ጥምጥም ነው ወተቱን ነጭ ከሰሉን ጥቁር ማለት እንጂ እያሉ በሐሳብ ይሞግታሉ። ዳኘው አለ ከነዚህኞቹ ጎራ ይመደባል። እየበሰጨኝ እየነደደኝ ትክን እያልኩኝ የሚሉ ወኔ ቀስቃሽ ቃላቶች በዳኛ አንደበት ሲባሉ በወኔ ያቀጣጥላሉ። አሁን ላይ ከባህር ማዶ የሚገኘው ዳኜ አንዳንዶች እሱ በተደላደለ ቦታ ሆኖ ወጣቶቹን ላጉል ነገር ማነሳሳቱ እጅግ ልክ አይደለም እያሉ ይሞግቱታል። የሆነ ሆነና መንግስትን በጥበብ ስራቸው ካስደነገጡ አሻግረው ይበቃል ካሉ አርቲስቶች ዝርዝር ውስጥ አካተነዋል። ቴዎድሮስ ካሳሁን ገርማሞ፣ ቴዲ አፍሮ። ምርጫ 97ን ተከትሎ 3 የቴዲ አፍሮ ዘፈኖች በማስታወቂያ ሚኒስቴር ታገዱ። ጂያ ያስተሰርያል፣ ዳህላክና ኦኦታይ። ኦኦታይ የሚለው ዘፈን የተዘፈነው ኤችአይቪን አስመልክቶ ከመሆኑ አንጻር መንግስት ይህን ዘፈን ለምን እንደከለከለ እስካሁን ግልጽ አይደለም። ጂያ ያስተሰርያል የቴዲ አፍሮ ኢትዮጵያዊ አርበኛ ጂያ ያስተሰርያል የለውጥ ህብረ ዝማሬ ሲታወስ 1997 አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ምድር አንቀጥቅጥ የጀግኖች ህዝባዊ የተማሪዎች ትግል አይዘነጋም። ስንቱ ታሰረ፣ ስንቱ ተሰዋ። ቴዲ አፍሮ ከዚህ ስራው በኋላ ወያኔ ፋይል ከፍቶብሃል ወደ ኢትዮጵያ እንዳትገባ ብላ ወዳጁ አርቲስት ዓለምፀሐይ ወዳጁ አስጠንቅቀው ነበር። የቴዲ አፍሮ መልስ ግን ቀላልና ግልጽ ነበረች። ስንቶቻችን ጠፍተን ተሰደን እንለቅ፣ መሞት ካለብኝ እኔ ሞቼ ይህች ሀገር ነፃ መውጣት አለባት። እኔ አባቴ ያስተማረኝ ኢትዮጵያን የማውቃት ስለሷ እሱን እየተናገርኩ መኖር አለብኝ እንዳላት ዓለምፀሐይ ወዳጁ ትናገራለች። ነገሩ እኮ እንዲህ ነው። ዓለምፀሐይ ወዳጁ ትናገራለች ቴዲ አፍሮ ከመወለዱ በፊት እናትና አባቱን የማውቀው ትላለች። ከዛ በኋላ ቴዲን ለመጀመሪያ ጊዜ ያየሁት አሜሪካን ሀገር ለመጀመሪያ ጊዜ ሲገባ ዓለምፀሐይ ቤት ውሰዱኝልና ለኔ ማንም ሳይነግረኝ ዲጄ መንጌ ቤትሽ እየመጣው ነው አለኝ። አለው አልኩት። ሲመጡ ከቴዲ አፍሮ ጋር ናቸው። ቴዲ እኔ እኮ ትንሽ ሆነ ነው የማውቅህ፣ መወለድህን የማውቀው ከዛ በቀር አላውቅም አልኩት። ቴዲ የጥበብ ሰዎችንና ሌሎች ታላላቆችን እንዴት እንደሚያከብር ልናገር ስለፈለግኩ ነው ይህን የምናገረው ትላለች አርቲስት ዓለምፀሐይ ወዳጁ። ከዛ አንቺ ለነ ሙሉ ቀን ለነ ቴዎድሮስ ታደሰ ግጥም ስትጽፍ ይኖርሽ፣ እኔ በእነሱ ዘፈን ያደግኩት፣ አንቺን ሳላመሰግን አሜሪካ መድረክ ላይ አልወጣም ብዬ ነው የመጣሁት አለኝ። ደነቀኝ ትላለች ዓለምፀሐይ ወዳጁ። የኔ ልጅ እዚህ ተወልዳ በ2 ዓመቷ እዚሁ ተመልሳን ያደገችው። ቴዲን ነው የምታውቀው። በቴዲ ፍቅር ያበደች ልጅ ነው ያለችኝ። ቤት መጥቶ እሷ ከትምህርት ቤት ስትመለስ ቴዲ አፍሮ እኮ ነው ማማዬ አልኳት። ቦርሷን ወረወረች፣ ስልኳን ጨበጠች። ገስ ዋት እያለች ለመንደሩ ልጆች በሙሉ ቴዲ አፍሮ ኢዝ ኢን አወር ሃውስ ትጮኻለች። ቤቷ አልበቃላት። ቴዲ ጠራና አቀፈ ሳማትና እንዴ ያንቺ እናት እኮ ከኔ በላይ አውቅናት ሲላት ኖ ያለች። የማይመስል ነገር አትንገረኝ ማለቷ ነገር ነው። እሷ ደግሞ የኔን አታውቅም። ቴዲ እኔን አክብሮ ነው የመጣው። ቴዲ ሰው ገደልክ ተብሎ አሜሪካን ሀገር መጥቶ ክሱ ከተመሰረተበት በኋላ አንድ የቤተክርስቲያን ዝማሬ ሰርቶ ዓለም አዳምጪልኝ አለኝና ምሳ በልተን መኪና ውስጥ እሱን እያዳመጥን ወደ
ኤርፖርት እንሄዳለን። ወደ አዲስ አበባ ሊመለስ ማለት ነው። ቅር እንዳይለኝ ሳልለው እንዳላልፍ ብዬ ቴዲ ወያኔ ፋይል ከፍቶብሃል፣ ይህን ታውቃለህ። ወጥተህ የምትቀር ስለመሰላቸው ለቀውካል። ስትመለስ ግን የሚጠብቅን ነገር ገምታል አልኩት። አዎ አለ። ስንቶቻችን ጠፍተን ተሰደን ለቅ መሞት ካለብኝ እኔ ሙቼ ይህች ሀገር ነፃ መውጣት አለባት። እኔ አባቴ ያስተማረኝ ኢትዮጵያን የማውቃትን ስለሷ እሱን እየተናገርኩ መኖር አለብኝ ብሎ ተመለሰ። አልቀረለትም፣ ታሰረ ትላለች ዓለም ፀሐይ። ሰው ገጭተሃል ተብሎ ነበር የታሰረው ቴዲ አፍሮ። ሰበብ ተፈልጎለት እንጂ መኪናዬ ከግዑዝ ነገር ጋር ተጋጨች እንጂ እኔ ሰው አልገጨውም አለ። ንጹህ መሆኑን ያወቀው ቴዲ አፍሮ ውጭ ሀገር መሸሽ ሲችል ክሱን ተከታተለ። 1 ዓመትም ታስሮ ወጣ። ሀገሬውና አድናቂው በቴዲ አፍሮ ስር እንቅልፍ አጣ። ቴዲ አፍሮ አይቀርም ታስሮ የሚል መፈክር ቢጤ በወጣቱ አንደበት ደጋግሞ ይሰማል። ቴዲን ከልብ የሚያደንቁት አድናቂዎቹን በዚህ ጊዜ ማፍራት ችሏል። ይህ ሰው ወጣት እሸቱ ይባላል። በ1997 ቴዲ አፍሮ ጃ ያስተሰራ አልበምን ሲሰራ በጣም ወደድኩት። በዙ ዓመት ሰው ገጭተሃል ተብሎ ታሰረ። ቅዱስ እስጢፋኖስ ቤተክርስቲያን ሄጄ ቴዲ ከስር ከተፈታ የሱ ፎቶ ያረፈበት ቲሸርት ብቻ ልለብስ ተሳልኩ። ቴዲም ከስር ከወጣበት ጊዜ አንስቼ የሱ ምስል ያለበትን ቲሸርት ብቻ ነው የማደርገው። የግቤን የአትክልት ስፍራን በስሙ ሰይሜዋለሁ ይለናል የቴዲ አፍሮ አድናቂ። ቴዲ አፍሮም ይህን የመሰለ አድናቂውን ድንገት ቤቱ ድረስ በመሄድ ሰርፕራይዝ አድርጎታል። ተው ቴዲዬ ብላ ያስጠነቀቀችው ዓለም ፀሐይ ቴዲ ታስሮ ከተፈታ በኋላ ለሲድ ሽልማት እዚህ መጣና እንደገና ተገናኘን ትላለች። እኔ ቤት እራት እንበላለን። እጄ ላይ ስልክ ተደወለ። ከካናዳ ነው። የማላውቀው ሰው ቴዲ ኢንተርቪው ሰጥቶ ነበር እንዴ ቪኦኤ ላይ ይለኛል። አዎ አልኩ። እዛ ላይ በሰጡ ኢንተርቪው ባለስልጣናቶች ቡና ቤት ውስጥ ነው እስቲ እሱ ያላትን ኢትዮጵያ እዚህ መጥቶ ያስረዳናል ሲሉ ስለሰሙ እባክህ ንገር ብለውኝ ነው እንደው ካገኘሽው አለኝ። እኔ ቤት ነው ያለው ቴዲ። በዛ ሰዓት ላይ መመለሻው በማግስቱ ነው። ደነገጥኩ። ዝም ብል እንዴት ሰምተሽ ዝም አልሽ ልባል ነው። ኪችን ውስጥ አመለሰትን ጠራዋት። አመለሰት አንድ ሰው ደወለልኝና እንዲህ ይለኛል ምን ታስቢያለሽ አልኳት። ንገሪው አለችኝ። ጠራ ነው ቴዲ ያልኩት። የማላውቀው ሰው ከካናዳ ደወለ። ቪኦኤ ላይ የሰጠውን ቃለ ምልልስ ይወደዱልህ አይመስለኝም። የሆኑ ባለስልጣናት ሲፎክሩብህ ነበር። መጠጥ ቤቱ ነው አልኩት። ውይ ዓለም እንኳን እኔ ልጠፋ ያንቺ መምጫ እኮ ደረሰ አለኝ። ሀገሬ ስገባ ከ2 ቀን በኋላ ደወለ። ቴዲ ነኝ ዓለም እንኳን ደህና ገባሽ ልልሽ ነው አለኝ። ቴዲ አሁን ማን ያምነኛል? እኔ ጥፋ ስልህ አንቺ መምጫሽ ደርሷል ያልከኝን ሰው ያምነኛል ብናገር ስለው እኔ እኮ አይደለሁም እግዚአብሔር ስለፈቀደ ነው አለኝ ትላለች አርቲስት አለምዬ። ሜሮን ጌትነት ገጣሚ ብቻ አይደለችም፣ ዘርፈ ብዙ ባለሙያ እንጂ፣ ደራሲ፣ ዳይሬክተር፣ ተዋናይት ጭምር እንጂ። በእርግጥ ከነዚህ ሁሉ ሙያዎቿ ከመንግስት ጋር ያፋጠጣት እጇን ለሰንሰለት የዳረጋት በብጣሽ ወረቀት የምትከትባቸው ግጥሞቿ ናቸው። እስቲ አንድ ግጥም ከሜሮን ማስታወሻ ጅብ አልበላችሁ። እጮሃለሁ አባቴ ተሰቅሎ ወንድሜ ተቃጥሎ እህቴ ታግታ እናቴ ተቀልታ አያቴ ተሰዶ ሕፃን ልጅ ታርዶ አሞኛል ወገን ሞቶብኛል ሰው ተገድሎብኛል መድረሻ ተነፍጋ መንገድ ላይ የቀረች እህቴ ታለች አሞኛል ሰው ተገድሎብኛል ሰው ተሳዶብኛል ተፈናቅሎብኛል ከኖረበት ቄ ያቅሜን ጮሃለሁ የሰላም የፍትህ የህግ ያለ ብዬ ስጮህ ዝም ስል ለሱ ፖለቲካ መርጠሽ ነው ይሉኛል መርጦ ገዳይ ካለ በየአደባባዩ ምርጬስ ባለቅስ ማን ይሆን ከልካዩ ምርጫ አለቅሳለሁ ለተገፋው ህዝቤ ለሞተው ወገኔ ቡድኑን አንተ አበጀው ንጹህ ሆኖ ነው የሚያገባኝ እኔ በፈለጉት ጊዜ በፈለኩት ቦታ ስችል አለቅሳለሁ ሳልችል በዝምታ ፈቃጅ አልፈልግም ለራሴ ስብራት ሐዘን አስተማሪ አስተዋሽ አልሻም ላጣውት ወገኔ የጩሂለት ጥሪ በፈለኩት ጊዜ በፈለኩት ቦታ ስችል አለቅሳለሁ ሳልችል በዝምታ የማነሽ ምንድነሽ ከየትነሽ ይለኛል ከየትስ ብመጣ ገድያ አልፎከርኩኝ ሞቶብኝ ነው እንጂ እኔ አቅሌን የማጣ ገዳይ ንጹህ ፈሽቶ በኮራባት ሀገር ለተገፋ ባልቀስ ምንድነው የሚያስወግር ገድሎም አይበቃውም መሳይ ብሎ አይረካ እንበይን አድርቆ ሐዘኔን መቀማት አዲስ ፖለቲካ እጮህላታለሁ
ንጹህ ሲጎዳ ባልመረጠው ደግሞ ባልመረጠው መልኩ ክርስቲያን ሙስሊም ጥፋት ከሆነበት በምርጫ ማምለኩ ለአማራ ጮሃለው በጅምላ ለሚያልቀው ለሚፈሰው ደግሞ ለትግራይ ጮሃለው ጦርነት ሲጎስም በልቶት ሰቀቀኑ ስደት ለመረጠው ከገዛ ሀገሩ ከገዛ ወገኑ ለተደፈረችው ለተሰበረችው እንግልተቴ ላዘነች እናቴ ለኦሮሞ ወንድሜ ለደቡብ አባቴ ለሐረር ሶማሌ ቤንሻንጉል አፋር ድሬዳዋ ላለው ወይ አዲስ አበባ ለተበዳይ ህዝቤ ለሞት ወገኔ እጮለታለሁ። በድኑን አንታ ብጀው ንጹህ መሆኑ ነው የሚያገባኝ እኔ ትናንት ጩክ ያለው ጮሃለው ዛሬ ጮሃለው ነገ ሁሉም ወገኔ ነው ድምጽ የተነፈገ። አርቲስቷ እስሩ ሲሰለቻት የጻፈችላትን ሀገሯን ትታ ባህር ተሻግራ ኑሯን አድርጋለች። ተዋናይ አማኑኤል ሀብታሙ አርቲስት አማኑኤል የአንድ ሰው ቲያትር የሆነውን እብደት በህብረትን ቲያትር ለማሳየት ከአዲስ አበባ ወደ እስራኤል ሀገር ሊሄድ ሲል ለጥያቄ ትፈልጋለህ ተብሎ ከኤርፖርት በፖሊስ ተይዞ ወደ አዲስ አበባ ፖሊስ ጣቢያ መወሰዱ ይታወሳል። ተዋናይ አማኑኤል ሀብታሙ በኢትዮጵያ ፊልም ኢንዱስትሪ ላይ የራሱን አሻራ ያሳረፈ ከጊዜ ወደ ጊዜ በአስደናቂ የትወና ችሎታው እያንጸባረቀ ያለ አብሪ ኮከብ በመድረክ ትወናም ትልቅ አቅሙን ያሳየና ወደፊት እየተምዘገዘገ ያለ አንበሳ ተዋናይ ነው ይለዋል። ምን ጥፋት አጥፍቶ እንደታሰረ እጁ ከተያዘበት ዕለት ጀምሮ በመንግስት ሚዲያዎችም ሆነ በግል ሚዲያዎች የተገለጸ ነገር የለም። አርቲስት ማለት መንግስት ሲሳሳት በኪነ ጥበባዊ መልኩ ሸንቆጥ እያደረገ ከስህተቱ እንዲማር የሚያደርግ ሰላማዊ ታጋይ ነው። ይህ ሰላማዊ ታጋይ የሚለው ስም ደግሞ ለአርቲስት አማኑኤል ሀብታሙ ይገባዋል። አርቲስት አማኑኤል ሀብታሙ የታላቁ ጸሐፌ ተውኔት ጌትነት እንየውን መንገድ ተከትሏል። የደራሲ በረከት በላይነህን መንገድ ተከትሏል። የተዋናይ ግሩም ዘነበን፣ የተዋናይ ፍቃዱ ከበደን፣ የተዋናይ ሽመልስ አበራን መንገድ ተከትሏል። እነዚህ የጠቀስኳቸው ደራሲዎችና ተዋናዮች በተለያዩ ጊዜ መንግስትን ከስህተቱ እንዲመለስ በኪነ ጥበብ የሞገቱ ሰላማዊ ታጋዮች ናቸው። አርቲስት አማኑኤል ሀብታሙም እንደ አንዳንድ አርቲስቶች ለመጣው ለሄደው መንግስት ማሊያ እየቀያየረ አልተጫወተም እያለ እያሞጋግሰዋል። ጋዜጠኛ ዘሪሁን ይቀጥልና እንደ ሰለሞን ቦጋለና ሳምሶን ታደሰ የቤተ መንግስት የ5 ሚሊዮን ብር እራት ላይ አልተቋደሰም። አርቲስት ከህዝብ ጎን መቆምና መሞገት እንዳለበት የተረዳ ክስተት ተዋናይ ነው ይለዋል። መንግስት ሆይ ይልና ይቀጥላል ጋዜጠኛው። እንደ ተዋናይ አማኑኤል ሀብታሙ ያሉ ተደብቀው ሳይሆን ፊት ለፊት ተጋፍተው ሸንቆጥ የሚያደርጉ ከጥፋት እንድትመለስ የሚያደርጉ ሰላማዊ ታጋዮች ይጠቅመዋል እንጂ አይጎዱህም። ያው ስናጠፋ ቆንጠጥ አድርጉን ስላልከን ነው እያለ ይቀጥላል ጋዜጠኛው። ይልቁንስ አቋም የሌላቸው ማሊያ የቀያየሩ ኪሳቸውን የሚያደልቡ ከጉያ ውስጥ ያሉትን አርቲስቶች መንጥራ አውጣቸው ይላል። እንደነዚህ ያሉ ማሊያ የቀያየሩ የሚጫወቱ ተጫዋቾች ጥሩ ለከፈላቸው ፊርማቸውን እንደሚያኖሩ መቼም ጠፍቶ አይደለም። ፊት ለፊት የሚናገርህን ንጹህ ሰላማዊ ታጋዩን አርቲስት አማኑኤል ሀብታሙን ለቤተሰቡ ብላችሁ ልቀቁት ሲል ጋዜጠኛው በፌስቡክ ገጹ ይሞግታል። ለሌሎች አርቲስቶች ያለውን መልእክትም አርቲስቶች ሆይ ሲል ይቀጥላል። ዝምታችሁ ምንድነው? ለዚህ ጥበበኛ ወንድማችሁ ለምን ድምጽ አትሆኑም? ሰብሰብ ብላችሁ የአርቲስት አማኑኤል ጥፋት ምንድነው ብላችሁ ካልጠይቃችሁ የናንተ ማህበር ለዚህ ቀን ያልሆነ ጥቅሙ ምንድነው? በማህበራዊ ሚዲያችሁ ላይ ዝምታን የመረጣችሁት ለምን ይሆን? ብቻ ያስተዛዝባል ይላቸዋል። ጋዜጠኞች ሆይ ሲል ሐሳቡን ለጋዜጠኞች እንዲህ ሲል ይሰነዝራል። አርቲ ቡርቲ ወሬ እየለቃቀማችሁ ከምታደነቁሩን ስለ አርቲስት አማኑኤል ሀብታሙ መታሰር ባልሰማ ዝም ጭጭ ማለታችሁ ያስተዛዝባል ይላቸዋል። አማኑኤል ሀብታሙ ይለዋል። አርቲስት ማለት ከህዝብ ጎን የቆመ ነውና ሰላማዊ ታጋይነትንና ውድ የህዝብ ልጅ መሆንን በተጨባጭ ያስመሰከርክ ታማኝ አርቲስታችን ፈጣሪ በሰላም ለቤት ያብቃህ ይለዋል። ዘሪሁን ተዝናኑ በፌስቡክ ገጹ ላይ። የሆነ ሆኖ እብደት በህብረት ላይ እጅግ የተጋነኑ ፖለቲካዊ ይዘት ያላቸው ድርጊቶችና ንግግሮችን አጭቆ የያዘ ነገር እንደነበር ታዝበናል። አሁን ላይ አርቲስቱ በዚሁ ሰበብ ከሀገር ውጭ መኖር ግድ ሆኖበታል። ቴዲዮ ድምፃዊ ቴዲዮ ከጥቂት ዓመታት በፊት በዘፈነው ዘፈን ከተማው ታምሶ እሱም የእስር ቤት ደጅ ማየት አልቀረለትም። በሂፕሆፕና ራፕ ሙዚቃዎቹ የሚታወቀው ቴዲዮ ወንበርሽ የተሰኘውና ፖለቲካዊ ይዘት ያለው ሙዚቃ ቪዲዮ ከተለቀቀ ከ2 ቀናት በኋላ ነበረ ከመኖሪያ ቤቱ ታፍሶ የተወሰደው። ቴዲዮ በዚህ ሙዚቃ ከቋጠራቸው ስንኞች መካከል የወንዜ 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 ትርምስ ጥያቄ ብቻ ነው መልሱ ላይ መለስ የወንዜ 4 ኪሎ ወንበርሽ ይፋጃል ጠፋ ሁሉን ጥሎ
ልዩነሽ አዋማ ላይ እያለ አዱገነትን ይጀማምራታሉ። በውበትሽ ሰው ገዳይ የኔ ያሉሽ ሁሉ ያለ ከልካይ ስንቱን አየን ባንቺ ጉዳይ እውነቱን እስቲ ልናገር ሁሉም ይበል ባንቺ ጥንቅር ተወልደናል እኛ ሸገር እንደሌለው ሆነን ሀገር እያለ ያራዳ ልጅ ድለኛ የጸዳ ነው ከዘረኛ ለመጣው ለተረኛ ማጨብጨብ ነው ለቀማኛ ሸገር ተወልዶ ማደጉ የቱ ጋር ነው እስቲ ጥቅሙ በስጋ ቤት ማጉረምረሙ መኖር አፈር እየቃሙ እያለ አጀብ ያሰኘ በድፍረት የተሞላ ሙዚቃውን የአዲስ አበባ ልጆች በከተማቸው መደብዘዛቸውን በግልጽ ቋንቋ ተንፍሶ ነበር። ታዲያ በዚች ሙዚቃ ለቀናት የቆየው ድምጻዊው ከጥቂት ቀናት በኋላ በማህበራዊ ሚዲያው ከፍተኛ ትንቅንቅ ሲደረግ ቆይቶ ሊፈታ ችሏል። ፋሲል ደሞዝ ፖለቲካን ቀድሞ የተነበየ ታሪካዊ ድምጻዊ ነው እያሉ ያሞካሹታል። በባላገር ለዛውና ጨዋታው ይበልጥ ይወደዳል። ፋሲል ደሞዝም በሰራ ወኔ ቀስቃሽ ታሪክ ጠቃሽ በሆነው አረሶት በተሰኘ ሙዚቃው ብዙ እንግልት እንደደረሰበት ይናገራል። በዚህ ሙዚቃ የነበረውን አሉባልታ ይፋ በማውጣት እነሱ ምን ያርጉ ከኛ ሰው ሲታጣ እያለ መሳሪያውን አንዴ በግራው ሲያሻው በቀኙ እየዘወረ አለ ነገር ዘንድሮም አለ ነገር ጎንደርና ጎጃም መሪም አለ ነገር መቼም ታመን አንገት ደፍተን አንቀር እያለ የኛ ጣ የሚለውን መሬት አረሱት እያሉ ልቡን እንዳዛሉት ያጣቅሳል። መለስ ብሎ የጀግኖቹን ሀገር እናት ዓለም እያለ ይቀኝላታል። እናት ዓለምዬ ጎንደር ክፋይን ካሽ ወልዶ አሳድጎኛል አፈርና ውሃሽ እያለ ፋሲል ይቀጥላል። ውድ የሰከላቲው ቤተሰቦች ለዛሬ መንግስትን በብዕራቸው ያስጨነቁ አርቲስቶችና በምላሹ የደረሰባቸውን በደል በጥቂቱ ዳሰናል። መካተት ነበረበት የምትሉት አርቲስት ካለ ኮሜንት መስጫችን ላይ ሐሳባችሁን ግለጡልን። ቪዲዮውን እንደወደዳችሁ ጥርጥር የለንም። ቻናላችን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ እያልኩ ይሄኛውን ቪዲዮ ጋበዝኳችሁ። ሰከላ